ተልእኮ ላይ አተኩር፣ ጥቃቅን ነገር ላይ አተኩር። በህይወት እንድትጨምር ከሰው ተጠበቅ። ከሰው ተጠበቅ ማለት ከሰው ሽሽ ማለት አይደለም። ነገር ግን ልብህን ካልጠበቅ ሰዎች በእድገት ላይ ይቆሙባል። የሚያስገርም ቃል ተናግረህ ከመሬት ተነስተው ቁጣ ሊሞላባሽ ይችላል። ቅጽል ስም ይሰጡሃል። በዘርህ ይመጣብሃል፣ በመልክ ይመጣብሃል፣ በማንነት ቃላት ከአፋቸው ያወጣል። አጋንንቶች ክፉ ሰዎችን ይጠቀም በማይረባ በትንንሽ ነገር ዘመንን ሊጨርስ ያለ በሰዎች አድሮ ልብህን ያቆሰለ ልብሽን ያቆሰለ ምን አድርጌ ነው ብለሽ ራስሽን እየወቀሽ ምንም እኮ አላደረግሽም። ክፉዎች እንዲሁ ባህሪያቸው ለምን ራስሽን ትኮንኛለሽ? ችግሩ ካንቺ አይደለም። ስለነሱ ጊዜ አትበጅቺ። አንቺ የኔ ነሽ፣ በምሰራበት ጊዜ ገንዘቤ ነሽ። በሰው ጉዳይ አትክሽብኝ። እግዚአብሔር ይላል አትሸከም ልብሰውን፣ ታገሰው። ሰውን ታገስ፣ ተጠበቅ። በልብ ማስቀመጥ ያለብህ የእግዚአብሔርን ተልእኮ ነው። አንተ የኔ የማይረባ ምናምንቴ ሰው ሁሉ ውስጥ ለምን ታስቀምጣለህ? አውጣው፣ ኃይልህ ይጨምር። ክፉ ናፍስቶች መቃወም ስትችል፣ መገሰጽ ስትችል፣ ማባረር ስትችል መስቀሌ ነው እያልክ የአባት እናቴ በማታቀው በምታቀው መንገድ ላይ የቆሙ አለቆች፣ ባለስልጣናት፣ ገዢዎች የተባሉ ተብታቢ፣ ደጋሚ፣ መጽሐፍ ገላጭ፣ ኮከብ ቆጣሪ፣ ሙታን ሳቢ ሁሉ የደብተራ መንፈስ በኢየሱስ ስም ተገለበጠ። በአንተ ላይ አይሰራም። ብዙ ተባዙ ምድርንም ሙላት ያለው ስለ ትዳር ብቻ አይደለም። ብዙ ፍሬ ብታፈሩ አባቴ በእናንተ ይከብራል ይላል። እንዲያው ጻድቅ እንደ ፀሐይ እየጨመረ ይመጣል ይላልና የማንበዛ ከሆነ እንቀንሳለን ማለት ነው። ባለንበት መቆም አንችልም። ስለዚህ ክርስትና የመጨመር የመብዛት እና ነገሮችን የመውረስ ባህሪ ያለው። ስለዚህ እንዴት ነው የምበዛው? ከክርስቶስ ኢየሱስ ምንድነው የምንማረው የሚለውን ከምዕራፍ 4 ጀምሮ ነው ማነብላችሁ። ቁጥር 17 ላይ ነን። ወዳደገበት ወደ ናዝሬት መጣ። እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ። ሊያነብም ተነሳ። የነቢዩ ኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል ሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን ሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታ ዓመት ሰብክ ዘንድ ልኮኛል ተብሎ የተጻፈውን ስፍራ አገኘ። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብም የነበሩ ሁሉ ትኩር ብለው ይመለከቱት ነበር። ኢየሱስ ታውቃላችሁ በሰይጣን 40 ቀንና ሌሊት ተፈትኗል። እና ሰይጣንን የአይን አምሮት፣ በስጋ ፍላጎት፣ በነፍስ ትምክህት ፈተነው። ነገር ግን ሊቋቋመው አልቻለም። እንዲህ ተብሎ ተጽፏል ብሎ ድል ነሳው። በኋላ መለስበታለሁ። እና በተራራ ላይ ሰይጣንን ድል ከነሳው በኋላ ቀጥታ ሄደው ወዳደገበት ወደ ምኩራብ ነው ያደገው። ናዝሬት ውስጥ ነው እንደምታውቁት። በናዝሬት ኢየሱስ በሚኖርበት ቀበሌ ምኩራብ አለ። ምኩራብ ምንድነው? ምኩራብ ማለት ሮሞች እስራኤልን ባቢሎኖች ይቅርታ ለ70 ዓመት አፍርሰዋቸው ነበር ታውቃላችሁ። እና በነ ዳንኤል ዘመን እና በዛ በባቢሎን ዘመን ባህልና ቋንቋውን እንዳይረሱ 10 ጂው ባለበት አንድ ምኩራብ አለ። እና ያ ምኩራብ በአሁኑ ቋንቋ የቤት ለቤት ህብረት እንደማለት። ቤተ መቅደስ አንድ ነው፣ ምኩራብ ግን በጣም ብዙ ናቸው። በየቀበሌው ረቢዎች ተሹመው ሃይማኖታዊ ስርዓት በየሰንበቱ ያደርጋሉ። ቀዳሚ ነው ሰንበቱ። እና ባህላቸው ምንድነው? እኔ ቃለ ሕይወትን ባላቅም በመካነ ኢየሱስ ሁሌ እሑድ 3 ጥቅስ ይነበባል። ሁለቱ መልእክት ሲባል አንዱ ወንጌል ነው። ወንጌሉን ቄስ ነው የሚያነባው። መልእክቱን ግን ከምዕመናን ተመድበው በተራቸው ያነባሉ። ሐሳቡ ምንድነው? መጽሐፍ ቅዱስን ከዘፍጥረት እስከ ራእይ በንባብ ምዕመናን እንዲሰሙት ነው አባቶች የደነገጉት እንጂ መጽሐፍ ቅዱስ ላይ የተጻፈ ሕግ አይደለም። በእርግጥ ኢየሱስ ወደ ምኩራብ ሲገባ፣ ወደ ቤት ህብረት ሲገባ በሉ ብትፈልጉ ተራው ቅዱስ መጽሐፍን ያነብ ዘንድ የሱ ነበር። እና መጽሐፍ ቅዱስ አሁን የተጠረዘው ድሮ ኢሳይያስ ለብቻው ነው፣ ኤርምያስ ለብቻው ነው፣ ምዕራፍም ቁጥርም የለውም። አሁን ነው ምዕራፍ ቁጥር አውጥተው የጠረዙልን እንዲመቸን ብለው። እና የኢሳይያስ መጽሐፍ ስክሮልስ ይባላሉ። በገመድ ታስረው ለብቻቸው ይቀመጣሉ። እና ኢየሱስ በምኩራብ በሰንበት ሲገባ ኢየሱስ የሚያነብበት ተራ ነበር ማለት ነው። እንደ አንድ አይሁዳዊ ዜጋ እንደ አምላክ ወይ እንደ ነብይ አይደለም፣ እንደ ማንም እስራኤላዊ ሰው። ስለዚህ ተራው ኢየሱስ ስለነበረ አገልጋዩ መጽሐፉን ሰጠው። ኢየሱስም መጽሐፉን በተረተረው ጊዜ ይላል። በሰበከው በገለጠው ጊዜ ማለት አይደለም። ኢሳይያስ የታሰረውን ገመድ ፈታው። ተረተረው ማለት ገመዱን ፈታው ማለት። ከዛ ኢሳይያስን አነበበ። የዕለቱ ክፍል ቅድም ያነበብኩላችሁ ነው። እና ያንን አነበበና ጠቀለለና ቋጥሮ ለአገልጋዩ ሰጠው። ከዛስ ተቀምጦ መስበክ ጀመረ።
እስካሁን ያነበብኩላችሁ ሁሉ መጽሐፍ ቅዱስ አይደለም። ወደ ምኩራብ ስትገባ ተራ ሲደርስ መጽሐፉን ተቀበል። ከአገልጋዩ ከተቀበልክ በኋላ ገመዱን ፍታና አንብበው። ካነበብክ በኋላ ቋጥረህ ለአገልጋዩ ስጠው። ከዛ ተቀምጠህ ስበክ የሚል ሕግ የለም። ይሄ ወግና ስርዓት የማን ነው ብትሉ የአይሁዶች ነው። ስለዚህ ኢየሱስ የሰዎችን ወግና ስርዓት ሲያፈርስም ሲለውጥም ሲታገልም አታዩም። አንዱን የዘላለም ወንጌል በልዩ ልዩ ባህልና ወጎች ውስጥ የዘላለምን ወንጌል ያሰርጸው ነበር ማለት ነው። በሕይወታችን እንድንጨምር ትኩረት ተልእኮ ላይ ይሁን ነው አንደኛው ክፍል። ምን ማለት ነው? አንድ ከውጭ ሀገር የመጣ ባል አለ። እኛ ሀገር አገባት ኢትዮጵያዊቱ። እሱ የመጣው ከሰለጠነው ሀገር ነው። ባገባት በማግስቱ የቤት ወግና ስርዓት ነገራት። ሳሙናው የሚቀመጠው እዚህ ጋር ነው አላት። ፎጣውስ እዚህ ጋር ነው አላት። ስርዓት ነገራት ማለት ነው። እና እሷስ ፎጣና ሳሙናውን አቃይራ አስጠብቀዋለች። ትላንት እኮ ነገርኩሽ፣ ስርዓቱ እንደዚህ ነው። አየሽ፣ ስንበላ ሳህኑ እዚህ ጋር ነው፣ ሻዩ እዚህ ጋር ነው የሚቀመጠው ያለ የተማረና ያደገውን ስርዓት ነገራት። እሷ ብዙ ሊገባትም ልታደርገው ማቀማጣች። አታምኑ፣ ትዳሩ ወደ መፍረስ ደረሰ። ሰውየው ባወጣው ወግና ስርዓት በማክረሩ ዋና ተልእኮውን ረስቶት በመደረግ በሚያልፈው ጥቃቅን ነገር ዘመንና ጊዜውን ጨረሰ። እንዲገባችሁ ይህን ምሳሌ ያመጣሁት በእርግጥና ወንጌል አንድ ነው፣ ስርዓትና ወጎች ብዙ ናቸው። ከስርዓት ጋር እንታገል የእግዚአብሔር ፍቃድ አይደለም። በመደረግ የሚያልፍ ሞትን የማይሻገር በጣም ብዙ ስርዓት የሰው ልጆች አላቸው። ኢየሱስ ትኩረቱ ከአብ የተቀበለውን የዘላለም ወንጌል ለሰዎች ለማድረስ እንጂ ብራናው ተጠቀለለ፣ ተፈታ፣ አገልጋዩ እዚህ ጋር ነው፣ ተቀምጠ ስበክ፣ ቆመ ስበክ፣ ምንም በእነሱ ባህልና ስርዓት ውስጥ የዘላለሙን ወንጌል የማስረጽ ከፍተኛ መገለጥ ከክርስቶስ ማግኘት ትችላላችሁ። በዚህ ጉባኤ ለአንድ ሰው መልእክት አለው ጌታ። በዋናው ሳይሆን በተሰጠው ሳይሆን ለዘላለም በሚኖረው ሳይሆን በጥቃቅን አጀንዳ ጊዜው የሚበላ እዚህ ቤት አለ። ዛሬ ይሄ መንፈስ ይመታል። እንዳትጨምር ያደረገ ጊዜን ሁሉ የጨረሰው ኃጢአት ባይሆንም ዋና አይደለም። ባልተላከው ባልተሰጠ በጊዜ ውስጥ በሚቀየር ነገር ውስጥ ልብህን ጣልክበት። ስለዚህ ህይወትህ እጅ ፍሬን ያዘ፣ ማደግ አልቻልክ። ኢየሱስ ፍሌክሲብል ነው። የማይቀይረው ወንጌሉን ነው፣ መልእክቱን ነው። በሰዎች ባህልና ወግ ኃጢአት ካልሆነ በቀር እዛ ውስጥ አይገባም። የቤት ሰራተኞች ጋር ወሰዱት። መንግስተ ሰማይ ምን ትመስላለች? እርሾ ትመስላለች ይላቸዋል። ችግር የለውም። ወታደር ካምፕ ወሰዱት። መንግስተ ሰማይ ሩቅ ሀገር እንደሄደ መኮንን ነው ይላቸዋል። ሰርግ ቦታ ወሰዱት። መንግስተ ሰማይ ለልጁ ሰርግን ያደረገች ንጉሥ ትመስላለች። በሰዎቹ ማንነት የማይለወጠውን ወንጌል ይነግራቸዋል እንጂ ወጎችን፣ ስርዓቶችን፣ ባህሎችን ሲታገላተው በዋናው ተልእኮ ላይ ካላተኮርክ፣ ጥቃቅን ነገሮች ላይ ትኩረት ብታደርግ ኃጢአት ባይሆንብህም ማደግ አትችልም። ለአንድ ሰው በእውነት ላቸዋለሁ መልእክት ነው። አይተህ እንዳላየ የምታልፈው በህይወት ላይ ብዙ ጉዳት የማያመጣልህ አንተ ግን ዋና ታደርገዋለህ። ታሰርክ ማለት ነው። እሺ፣ እኔ አሁን አንድ ቸርች ብትወስዱኝ መጀመሪያ የቸርቹን ስርዓትና ወግ ነው የማውቀው እና በቀላሉ አውቀዋለሁ። አዲስ አበባ ውስጥ ካሉ እና እያሸበሸቡ በመዘመር ደስ የሚላቸው ከሆነ ከነሱ ጋር አሸበሽባለሁ። ምንም ኃጢአት አይደለም። አየህ፣ ማሸብሸብ ደግሞ ስጋዊነት ነው ብለው የሚተረጉሙና ቀጥ ብለህ መዘመር የለመዱ ከሆነ ቀጥ ብዬ ነው ዘመሩ። ችግር የለውም። ቀጥ ብዬ ዘመርኩ፣ አሸብሽቤ ዘመርኩ፣ እሱ አይደለም ዋናው የተሰጠኝን መልእክቴ ለሰዎቹ ማድረስ ነው። በወግና በስርዓታቸው ውስጥ አሽልኬ መክተት ካልቻልኩ ዘመኔ በከንቱ ያልቅ። ስለዚህ የጎረቤት ቤተክርስቲያን እምነቶች የራሳቸው ወግና ባህል አለ። በእነሱ ወግና ባህል ውስጥ ክርስቶስን መስበክ ካልቻልክ የእነሱን ወግ አስጥላለሁ ብትል ምጽአት ነው የሚሆንብህ። ምንም ሳትሰራ ሰዎች ወግና ስርዓታቸው በቀላሉ ስለማይለቁ ነው። ስለዚህ የተላክነው የሰዎችን ባህልና ወግ አስጥለን አንድ ባህል፣ አንድ ወግ፣ አንድ ስርዓት አድርጉ ተብለን አይደለም። የዘላለሙን የማይቀየረውን ወንጌል በሰዎች ማንነት ማድረስ የተሰጠ ኢየሱስ ለምኩራብ ባህልና ወግ በመሃላቸው በወጋቸው በስርዓታቸው አሾልኮ የዘላለሙን ወንጌል ሰበከው ማለት ነው። እሺ፣ በኋላ ሊገባችሁ ይችላል ይሄን ነገር። ጳውሎስን በአቴና ጣዖታትን ሲያመልኩ አይቶ የማይታወቅ አምላክ የሚለውን አየ።
በአርዮስፋጎስ ቆሞ ድንጋይን የምታመልኩ ብሎ ሲገስጻቸው አታዩም? አንድ የማይታወቅ አምላክ ብላችሁ አንድ ስታቹ አየው። ሳታውቁ የማታመልኩትን ልንገራችሁ፣ በጣዖታቸው ውስጥ የዘላለምን ወንጌል ሰበከው። አታውኑ። እኔ የፈሪሳዊ ልጅ ነኝ፣ በመላእክትና በሙታን ትንሣኤ አምናለሁ ብሎ ፈሪሳዊነቱን ለወንጌል ሲጠቀምበት ታያላችሁ። አእምሮ በተላከው ተልእኮ ላይ በሰዎች ስርዓትና ወግ አሰጾ የመክተቱ አቅም ከፍተኛ ነው። በንጉስ አግሪጳ ፊት አቆሙት። ጳውሎስም ንጉስ አግሪጳ ሆይ በፊት በመቆሜ ራሴን እንደተመረቀ ቆጥራለሁ። ጳውሎስ የተመረቀው ጌታን ሲያምልክ ነው። አግሪጳ ፊት ሲቆም አይደለም የተመረቀው። ግን ነገስታት ቁርምጫን ስለሚወዱ ልቡን ለክርስቶስ ለመማረክ ብሎ ጳውሎስ የተጠቀመበት ቃል ትገረማላችሁ። እንዳንተ እኮ ልታደርገኝ ጥቂት ቀረው እስኪለው ድረስ የንጉሱን አእምሮ ማረከው። ስለዚህ ጥበብን ቢጎለን ጥበብን ከእግዚአብሔር መለመን አለብን ማለት ነው። እና አንድ የራራለት ሰው አለ ነው የምላችሁ። ምንድነው? በትንሽ ነገር ችልክ ብሎ ነክሶ ይዞ ዋና ባልሆነ ነገር ጊዜውን የሚጨርስ ሰው አለ ማለት ነው። ልጄ ሆይ የቤት አስቤዛ ስርዓት በለው፣ የሰራተኞች አስተዳደር በለው፣ ኢየሱስ ሲመጣ እኮ ተጠቅልሎ ይጠፋል። አንተ ያተኮርከው በመደረግ በሚጠፋ ነገር ነው። የተላከው ግን ታላቅ የዘላለም ወንጌል ነው። አይተህ እንዳላየ ማለፍ አትችልም። ቀኑን ሙሉ ሴፍ ታደርገውና ሜዲቴት ታደርገዋለህ። በተራ በምድራዊ ሞትን በማይሻገር ይገርማል። በዚህ ምክንያት እድሜ ረጅም ፍሬ ጥቂት ሆነ። መንፈስ ቅዱስ እኮ የሚለው ሰው አለ፣ ልጄ ሆይ ትኩረትህ በዋናው አጀንዳ በተልእኮ ላይ ይሁን። ጥቃቅን የሰዎች ስርዓት ላይ ልብህን አትጣል። አይተህ እንዳላየ እልፍ ማለት ተማር የሚለው ሰው አለ ማለት ነው። የልቦናችን አይኖች ኢየሱስ ያብራ። ከሰዓቱ የተነሳ ወደ ሁለተኛው የኢየሱስ ዝና እንዲወጣበት ከኢየሱስ የምንማረውን ሁለተኛውን ላሳያችሁ። ቁጥር 20 ላይ መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብም የነበሩ ሁሉ ትኩር ብለው ይመለከቱት ነበር። እርሱም ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመር። ሁሉም ይመሰክሩለት ነበር። ካፉ ከሚወጣው ከሰቃው ቃል የተነሳ እየተደነቁ የዮሴፍ ልጅ አይደለምን ይሉ ነበር። እርሱም ያለ ጥርጥር ምሳሌ ባለመድኃኒት ሆይ ራስን ፈውስ፣ በቅፍርናውም እንዳደረግክ የሰማነውን ሁሉ በዚህ በገዛ አገርህ ደግሞ አድርግ ትሉኛላችሁ አላቸው። እንዲህም አለ፣ እውነት እላችኋለሁ ነቢይ በገዛ አገሩ ከቶ አይወደድም። ነገር ግን እውነት እላችኋለሁ በኤልያስ ዘመን 3 ዓመት ከ6 ወር ሰማይ ተዘግቶ ሳለ በምድር ሁሉ ብርቱ ረሃብ በነበረ ጊዜ በእስራኤል ብዙ መበለቶች ነበሩ። ኤልያስም በሲዶና አገር ወዳለች ወደ ሰራጵታ ወደ አንዲቱ መበለት እንጂ ከእነርሱ ወደ አንዲቱ አልተላከም። በነቢዩ በኤልሳ ዘመን በእስራኤል ብዙ ለምጻሞች ነበሩ። ከሶርያዊው ከነማን በቀር ከነርሱ አንድስ እንኳን አልነጻም። በምኩራብ የነበሩ ሁሉ ይህን ሰምተው ቁጣ ሞላባቸው። ተነስተውም ከከተማ ወደ ውጭ አወጡት፣ ይጥሉት ዘንድ ከከተማቸው ተሰርታ ወደ ነበረች ወደ ተራራ አፋፍ ወሰዱት። እርሱ ግን በመካከላቸው አልፎ ሄደ። ሁለተኛው እዛው ምኩራብ ውስጥ ካፉ ከሚወጣው ጸጋ የተነሳ ተገረሙ። ሁለት ጊዜ ነው የተጻፈው። ይሄ አስተምሮቱ እንደ ረቢዎች እንደ መምህራን አይደለም። ስሜን መጥራት እኮ ነው የቀረው። ካፉ የሚወጣው የጸጋ ቃል መረመረኝ እኮ፣ አይምሮዬን እኮ ተቆጣጠረው፣ ቤቱን መንፈስ ሞላው የምትሉት አይነት ጉባኤ ነበር። የመጀመሪያቸው ነው በአምላክ ሲሰበኩ። በጣም ካፉ የሚወጣው በመገረም ፈዘው ነው የሚሰሙት። አታምኑም? በዛው ጉባኤ ቁጣ ሞልቶባቸው የፊታቸው መልክ ተቀየረ። ብዙ ለምጻም ነበሩ በእስራኤል ከነማን በቀር ማንም አልተፈወሰም። ብዙ መበለቶች ነበሩ። ኤልያስ ወደ ሶርያ ሰራጵታ ነው የተላከው ብሎ እውነቱን ሲነግራቸው ቁጣ ሞላባቸው። ማን ሞላባቸው? በተራራ ሲፋለመው የነበረ ለጊዜው ከኢየሱስ ዞር ያለው አጋንንት ነው። መልኩን ቀይሮ በወገኖቹ ውስጥ አድሮ በምኩራብ ጠበቀው እና ከተማው ተሰርታ ከነበረች ከፎቅ ላይ ካፒታል ፐኒሽመንት ይባላል፣ ከተራራ ወደ ምድር ሊጠሉት ይዘውት ሄዱ። ኢየሱስ ግን በመካከላቸው አልፎ ሄደ። ሁለተኛው ፖይንት፣ አንደኛው ተልእኮ ላይ ያተኩር፣ ጥቃቅን ነገር ላይ ያተኩር ነው። ሁለተኛው በህይወት እንድትጨምር ከሰው ተጠበቅ። ምን ማለት ነው?
አምላክነቱን በመግለጥ ሊገስጻቸው አልፈለገም። ማንነትና ልካቸውንም ሊነግራቸው አልፈለገም። በመካከላቸው እልፍ ብሎ ሄደ። ጊዜው ሲደርስ ይገረፋል፣ ጊዜው ሲደርስ ይሰቀላል። ያለ ጊዜው ማንም እጁን እንዳይጭንበት ከሰው ተጠብቋል። ከሰው ተጠበቅ ማለት ከሰው ሽሽ ማለት አይደለም። ነገር ግን ልብህን ካልጠበቅ ሰዎች በእድገት ላይ ይቆሙብሃል። ምንም ሳታረግ የሚያስገርም ቃል ተናግረህ ከመሬት ተነስተው ቁጣ ሊሞላባሽ ይችላል። ብትፈልግ ቅጽል ስም ይሰጡሃል። የአናጢ ልጅ ይሉሃል። በዘርህ ይመጣብሃል፣ በመልክህ ይመጣብሃል፣ በማንነትህ ቃላት ከአፋቸው ያወጣል። አጋንንቶች ክፉ ሰዎችን ይጠቀማሉ። ኮትና ሱሪ ከረባት አድርገው በሰዎች ያልተገራ ቃል ተሰብረው የተቀመጡ ብዙ እንዳሉ ልነግራችሁ እፈልጋለሁ። ከሰው ካልተጠበቅ ሰይጣን በአንድ ቃል ዘሮ ሊጥል ይችላል። የራሱ ኤጀንቶች አላቸው። ሚሳኤል በለው ብትንን የሚያደርግ ኢየሱስ የአናጢ ልጅ ቢሉት፣ አበደ ቢሉት፣ በኤልዘቡል አለበት ቢሉት አይደለም። በሞራልና በስሜት ሳይሆን በመንፈስ ስለሚኖር የሰው ነገር አይጎዳውም። በዚህ ጉባኤ ለአንድ ሰው አሁን መልእክት አለው ጌታ። ሰዎች እንዳሉሽ የሆንሽ ስለመሰለሽ ቃሉን ሳይሆን የሰው ቃል ሴቭ ስላረግሽ በየቀኑ እድገትሽ የተከለከለ ሴት አለሽ። እግዚአብሔር ትንቢታዊ መልእክት አለው ላንቺ። ሰው እንዳለሽ ሳይሆን እኔ እንዳልኩሽ ነሽ። ለምን የሰውን ቃል ሴቭ አረግሽ? ትጎጃለሽ። ቃሉ እንደሚለው ሳይሆን የተደጋገመ የክፉ ሰዎች ንግግር ፓራላይዝ ያደረጋቸው ሰዎች አሉ ማለት ነው። ኢየሱስ ግን የአናጢ ልጅ ቢሉት፣ ሞራሉን ቢነኩት፣ አበደ ቢሉት በምንም አይነት አገልግሎቱን አላቆመም። ዞር አለ። አንዳንዱ ለምጽአት ተጠብቀዋለህ፣ አንዳንዱ ለጌታ ትተዋለህ። አንተ ግን ትኩረት ተልቆ ላይ ሆኖ ከሰው ዞር ማለት ካልቻልክ ዘሩ ነው የሚጥልህ። አጅሬ በአንዲት ጎረቤት ዘሩ ይጥልሃል። አጥር ላይ ተንጠልጥላ አንድ ሚሳኤል ትለቅልሃለች። አለቅ ሽባ ነው የምታደርግ። እሷ እኮ ረስተዋለች፣ አንተ ግን ሴቭ አረከው። በቃ እንደ ሊጥ ያቦካሃል። ያውቃል። ማደግ አትችልም። እጅ ፍሬን ይዘህ ቤንዚን እንደረገጥክ በለው። ድምፅ እንጂ ሂደት የለህም። አንድ ቦታ ማጉረምረም ነው በቃ። ክርስትና እንደዚህ አልተዋቀረም። ብዙዎች በዚህ የተጎዱ አሉ። በእውነት አንዱ አባታችን ዳዊት ነው። ናባልም ከጌታ የኮበለለ ሽፍታ ከወዴት እንደሆነ የማይታወቅ ዘርበል ብሎ ሰደበው። በትህትና እንጀራ ስጠኝ ብሎ ቢለምነው ትዝ ይላችኋል። አንደኛ ሳሙኤል 25 በሰዎች ፊት ሰደበ። ምን ብሎ? ከወዴት እንደሆነ የማትታወቅ አለ። እኔ አንተ ሽፍታ አለ። እንዲያውም ጨምሩልሃል። መቶ አለቃ እውነት ነው ሰድቦሃል። አንድ ናባል ሁለት ስድብ ሰደበው። ዳዊት ትክትክ አለ እኮ ነው የሚባለው። አሁን 400 ሰይፍ አንግቡልኝ፣ ናባልና ወንዶቹን ግደሉ፣ ጦርነቱን እኔ የምመራው እስኪነጋ ድረስ አንድ ወንድ ባስቀር እግዚአብሔር እኔን እንዲያርግብኝ ብሎ መጋለብ ጀመረ ይላል። ሁለት ቃል ፈረስ ላይ አስቀምጦ ያስጋለበው ጀመር። አጣው አቢጊያ ባደርስ ኖሮ እግዚአብሔር አቢጊያን ባይዋስ ኖሮ የብዙ ንጹህ ደም ያፈሳል። ዝማሬና ስብከቱ በር ተዘጋበት ማለት ነው። ምን ነካ ዳዊት? ወዴት ነው የምትሄደው? መልካም ባሮክ ይሰድበኛልን? እምቢ ማለት ሲችል ሰደበኝ እኮ በሰው ፊት። ልኩን ነው የማሳየው። ኧረ እባክህ ታገስ እንዴ! አንድ ሰው በሰደበ አንገት የምትቀነጥስ ከሆነ ንጉሥ ስትሆን ምን ልትሆን ነው? ያልበሰልክ ንጉሥ አለችው። እናስ ቢሰድብህስ ሶፋት ለምንድን ነው የሚሰድበኝ? ክርስትና እንዴት ነው የሚገባ? ዳዊት እሱ ሰደበ ማለት ሰማይ ሰደበ ማለት ነው። አንተ እኮ ናባል እንዳለ ሳይሆን እግዚአብሔር እንዳለህ ነህ። እግዚአብሔር ምን አለኝ? ከወገብ ነገሥታት ይወጣሉ፣ የታመነ ቤት ይሰራልሃል፣ መብራት አይጠፋም። አንተ እንደ ልቤ የተባልክ ቅዱስ ዘይት የተቀባ ሰው ነህ። ዛሬ ብትራብ ነገ ንጉሥ ነህ። ለምን የሱን ቃል ሴፍ ታደርጋለህ? የማንን ቃል ነው ሴፍ ማድረግ ያለብኝ? የተጻፈው የዘላለሙ ናባል እንዳለ አይደለም ብራዘር። በጣም ተነገደ። እና ታዲያ በዚህ ቤት ውስጥ አለ እንዴ በሁለት በሶስት ቃል ልቡ ተሰብሮ ሞራሉ ተነክቶ ሁሌ የሚያለቅስ አለ እንዴ? እግዚአብሔር ይላል ሰዎች እንዳሏችሁ አይደላችሁ። በእውነት
እና እቺ ሴት የሚገርማችሁ ብዙ ልታሰለጥነው ሞክራለች። ነገር ግን ሊሞት ሲል የጻፈውን መጽሐፍ ጽፎልናል። ሰለሞን ልሞት ነው አዲሱ ንጉስ ልጄ፣ አቤት ሳትሞት ኑዛዜ አለህ አለ ልጄ፣ እስክሪብቶ ወረቀት አዘጋጅተሃል? ዝግጁ ነው። ቀጥል። አንደኛ በል፣ አንደኛ ሳሚ በል። ማኑ ሳሚ? አባዬ አንተ ልጅ ሆነ ድክ ድክ ስትል አቢሴሎም ሲያሳድደኝ ተራራ ላይ ሆኖ ብርቱ ርግማን ረገመኝ። ምን ብሎ? የደም ሰው ምናምንቴ ብሎ አፈር እየበተነ ረገመኝ። እናስ ሊጠፋብኝ አልቻለም እርግማኑ። ፍልስጤም አላሸነፈኝም። ጎልያድ አይደለም የከበደኝ፣ ምናምንቴ ብሎ የሰደበኝ ሴባ ረኩት። ይገርማል። ግደለው እንደዚህ ያለኝ እስከ ዛሬ በእንዱ ይዘዋል። እስከ ዛሬ እንደ ክትባት ውስጥ ይገባል። ወይኔ ዳዊት አልኩ። አሁን እኮ ኤምአርአይ ባነሳችሁ ወይዘሮ ከሌ ቁጭ ብላለች፣ ርስት ያላካፈለው ቁጭ ብለዋል፣ አጥር የገፋው ቁጭ ብለዋል፣ ለቅሶ ያልደረሰውማ ሴፍ ሆኗል፣ ስልክ የዘጋብሽ ሴፍ። ብዙ ሰው ተሸክመናል እኮ። እግዚአብሔር ያላሸከመን የተሸከምናቸው ሰዎች በኢየሱስ ስም ከልባችን ይውጡ። ሰውን መሸከም ከባድ ነው። ተልኮ እንድትሸከም እኮ የተሰጠ ብራዘር። ሳሚ የተባለ ቫይረስ በለው የተከተበው ሴጣን። ሳሚ እኮ ረስቶታል። 2 ደቂቃ እኮ የሰደበው። ብዙ ዓመት ዳዊት ሳሚ ሰደበኝ፣ በበገና ሲዘምር ክብር አይወጣ፣ ልስበክ ቢል እጅ ፍሬን ይዟል ሳሚ። እንደዚሁ እንዳጎበጠው ለልጁ አስተላልፎት ሄደ። አታምኑ። በጣም ከባድ ነው ሰውን መሸከም በእውነት። ሳኦል 600 ሽፍታ አለቃ ብሎታል። ሻለቃ በግብጽ ላይ በእስራኤል በሮማውያን ላይ ሽፍቶች አሸፍተሃል፣ ግብጻዊ ነህ፣ አለቃቸው አንተ ነህ አለው። በሕግ አምላክ ምስክር ቁጠሩልኝ፣ ሽፍታ ይፍታ አለቃ ብሎኛል አላለም። እኔ እባክህ በተርሴስ የተወለድኩ ነኝ፣ ይልቅ እንድሰብክ ፍቀድልኝ አለው። ሲፈቅድለት በዕብራይስጥ ሲናገር ዝም አሉ። የክርስቶስን ወንጌል ነገራቸው። ሰይጣን ሻለቃውን ተውሶ ጳውሎስን ዳይቨርት ሊያደርገው ነበር። ነቃበት። ገብቶኛል። በሻለቃ ውስጥ ሆነ ደም ግፊቴ ሊጨምረው ነበር። እኔ ግን ነቅቼብሃለሁ። አንተ እንዳልከው አይደለም፣ ጠበቃም አልቀጥርም፣ ጊዜም አልበጅትም፣ ይልቅ ወደ ተልእኮዬ ዞር እላለሁ አለ። ተአምር ነው። እሴይም ዳዊትን ላከው፣ ጦር ሜዳ ሂድ ብሎ። ከጎልያድ በላይ አስቸጋሪው ኤልያብ ነው፣ የዳዊት ወንድም ነው ያለው። ትዝ ይላችኋል። ወሬ ልታይ ነው የመጣኸው፣ በጎቹን ያለ እረኛ ነው የተወከው፣ በልብ ክፋት አለ አለው። በልቤ ክፋት አለ፣ መረጃ አለ፣ አባቴ እሴይ ይመሰክራል፣ ከፈለክ ዝም ብለህ ነው እንደምትሰድበኝ አላለውም። ዳዊትም ከኤልያብ ፊት ዞር አለ። እቺን ነገር አንችላትም እኛ። አንገት ለአንገት ትተናነቃለህ። ብታሸንፍም ብትሸነፍም ትርጉም የለውም። የእግዚአብሔር መቸኮል በጎልያድ ላይ ክብሩን መግለጥ ነው የፈለገው እግዚአብሔር። ዳዊትም ከኤልያብ ዞር አለ ይላል። አለቀ። ከማይመለከተን ዞር ማለት ይሁንልን። ከሰው መጠበቅ፣ ከሰው መሸሽ አይደለም ያልኳችሁ። ነገር ግን ምናምንቴ ሰዎች ያልተገረዙ፣ አንደበታቸውን የማይገዙ አይደል፣ በከንቱ የሚጠሉን፣ ክፉ መንፈስ ይዘው ተይዘው የሚጠሉን፣ በቅናት የሚጠሉን ብዙ የሰይጣን ሰራዊቶች አሉ። ከክፉ ሰዎች እንድትጠበቅ ጸልዩልኝ ያለው ጳውሎስ እሱ እና ሞራልህን ይነካሃል። ሐሰተኛ መረጃ ይለቃል። ልብን ካልጠበቅ ወደክ በቀላሉ ትወድቃለህ ማለት ነው። ነህምያ እንሸላሊት እኮ በሄድበት ቅጥሩ ይፈርሳል ይሉሃል። በሞራል ላይ ይረማመዳሉ። የኔ ግንብ ላይ ነው እንሸላሊት የምንሄደው ካልክ ተሸወድክ። ሰምተህ እንዳልሰማ ዞር ትላለህ። የጨዋታው ሕግ የዚህን ዓለም የሰይጣንን ሐሳብ አንስተውም ንፋስንም አልጎስምም ይላል ጳውሎስ። ንፋስን መጎሰም ምን እንደሆነ ልንገራችሁ። እኔ አሁን ከፓስተር ሳሚ ጋር ሬስሊንግ ውስጥ ብገባ እናንተ ዳኛ ብትሆኑ በነ ጳውሎስ ዘመን እና እመታለሁ ብዬ አየር ከመታው ይቀነስብኛል፣ ነጥብም ይያዝልኝ። አገጩን ካልኩት አንድ ይባላል። ስለ ሰይጣን ሰውን ተውሶ ሬስሊንግ ውስጥ ገባ ማለት ነው ጳውሎስ ጋር እና የሰይጣንን ሐሳብ አይስተውም። ሰውየውን ዞር ይልና ሰይጣንን ገጭ። ጳውሎስ እንደዛ ነው የሚያደርገው። የሰይጣንን ሐሳብ ገጭ እያደረገ ምሽጉን ያፈርሰዋል። ሰውየውን ግን ለክርስቶስ ይማርከዋል። ታውቃላችሁ፣ እንቅፋት ሊሆኑ ይችላሉ። እኔ አንድ ሰው ብዙ ቦታ ትዝ ይለኛል ይህን ስሰብኩሌ እና ቄሶች ስልጠና እየወሰድን ከገጠር የመጣ ቄስ ከኛ ጋርም ስልጠና ወሰደ ማለት ነው።
እና በሻይ ሳሳየው ሽበት አውጥቷል፣ ከስቷል። ምን ነው ግልጥት አልክብኝ እኮ ምን ሆነ ነው? አይ ቄስ አርሬ ነው አለኝ። ማን ያሳረረ ወንድሜ? እነዚህ 7 ሽማግሌዎች አይሰሩ ያሰሩ ጸልዬ ራእይ ስቀበል ቢሮ ሻይ እየጠጡ መጥተው ራእዬ ላይ ይቆማሉ። ድብ እንርር አልኩልህ አለኝ። ኧረ እባክህ 7 ሽማግሌ ያው ከዛ ምን ሆነ? እንጀራ መብላት አቃተኝ፣ እንቅልፍ ሁሉ መተኛት አቃተኝ። ጨጓራዬን ታምሜ አዲስ አበባ ሪፈር ተባልኩ። ኤምአርአይ ተነስ፣ ጨጓራ ውስጥ ምን እንዳለ ኤምአርአይ ውስጥ ምን እንደተገኘ ታውቃለህ አለኝ። ምን ተገኘ አልኩት። 7 ሽማግሌ ተገኘ። ወንድሜ የትንቢት መንፈስ መጣብኝ። ትንቢት ለኔ ምን ይላኛል እግዚአብሔር? የዛሬ 6 ወር ስኳር ይዘሃል ይልሃል። ትቀልዳለህ እንዴ? የዛሬ ዓመት ደም ግፊት ይዘሃል። በዛሬ ዓመት ጴጥሮስ ጳውሎስ እኔ ቀብርሃለሁ አልኩት። ትቀልዳለህ እንዴ አለኝ። አልቀልድም። ምንም የሰማሁት ያየሁት የለም። ይሄው ነው የሚሆነው። በዚህ አይነት ከቀጠልክ የሰውነት ስርዓትም ይዛባል። ሽበት ታወጣለህ፣ ማዲያት ታወጣለህ፣ ደምህ ይጨምራል፣ ልብህ ምት ይጨምራል። ከዛ ትሞታለህ። እና እኔም ብትሆን ምን ታደርጋለህ አለኝ። አንተ መድኃኒዓለም ነህ እንዴ? የቻልከውን ትሰራለህ፣ ያልቻልከው ለጌታ ትተዋለህ። ከሰዎችስ ዞር ትላለህ። ብራዘር ያለ ጊዜ እኮ መሞት ነው አልኩት። ለጌታ እየሰጠህ የምትችለውን ስራ ለእግዚአብሔር ለመድኃኒዓለም ስጠው። ሽማግሌ አትሸከም ብራዘር። ከባድ ነው። ሰው ይገለሃል፣ በቃ ትሞታለህ። በጊዜው ትገረፋለህ፣ ትሰቀላለህ ለጌታ። ያለ ጊዜው ግን አይቆጠርልህም። ውይ ቄስ ይህን ስብከት ጨምርልኛል፣ የኔ ጊዜ የለኝም እባክህ ቻው ብዬው ጥዬው ብተው እስከ ዛሬ አይኔ ላይ ያለ ያው በዚህ ጉባኤ መንፈስ ቅዱስ ይላል እግዚአብሔር ያላሸከመ ወይዘሮ ከሌን ያሸከመች እኮ አውርደው በቃ እሱን አዝለህ ማገልገል አትችልም። ሰው ከባድ ነው። ሰይጣንን ትገስጸዋለህ፣ ይሄዳል። ከእግዚአብሔር ትስማማለህ፣ ከሰውስ ትጠበቃለህ። ወደ ውስጥ አታስገባ ነው የዛሬው ትምህርት። ኢየሱስም በመካከላቸው ዞር እልፍ ብሎ በቃ ወደ ሰማርያ ሄደ። አናሳልፍም አሉ። እነ ጴጥሮስም ኤልያስ እሳት እንዳወረደ ፍቀድልን፣ እሳት አውርደን እንፍጃቸው። ምን አይነት መንፈስ ነው ይላችሁ? ምን እናርግ? ዞር በሌላ መንገድ ትሄዳለህ። ዞር በል በቃ። ማንነትህን ልካቸው ማስታጠቅ አትፈልግ። ኮሚቴም አታዋቅር፣ ቡድንም አትመስርት። ዞር በል ማለት ቸርች ልቀቅ፣ አገልግሎት ልቀቅ ማለት እኮ አይደለም። ልብህን ጠብቅ በቃ። ሳሙኤል ቤት ያሉት እዚህ ይላችኋል። ሳሙኤል የኤሊ ልጆች ዝሙት የሚሰሩት አልቤርጎ አይደለም፣ መቅደስ ውስጥ ምን ቸርች አለ እዚህ ጉባኤ? ቅዱስ ቁርባኑን የሚንቅ ሴተኛ አዳሪ ጋሚተኛ ሁሉ ብሎ ሆስፒታል ሲሄድ አታው። ሳሙኤል ግን በማለዳ ተነስቶ ያገለግል ነበር ይላችኋል። ያ ቃል ጽዋው ሲሞላ አምላክ ምን እንደሚያደርግ ከኤሊ ልጆች ጋር ግብ ብትገጥም ሰነፍን አትገስጸው እንዳይጠላ። ብትጠይቀው አይመልስም፣ ብትነግረው አይገባው። አይ ከሱ ጋር ዘመንን ለምን ያልቃል? ልብህን ትጠብቃለህ። አለቀ። ስለዚህ በቤተ ክርስቲያን አሉ እንዲህ ያሉ ሰዎች ያለ ምክንያት ገደል ሊጨምር ይፈልጋል። ያለ ምክንያት በኖህ መርከብ ውስጥ ንጹህ እንስሳ አይደለም፣ ንጹህ ያልሆነም ብዙ ነው እንዲያው የገባው። ሳር እያበላው የሚራገጥ አህያም አለ። እንቁላል የምጥል ብቻ አይደለች፣ ብዙ ባህሉ። ሰውን እንዳመሉ እየቻልክ ከሰውም እየተጠበቅ እንግዳና መጻተኛ ኑሮን ትገፋዋለህ። እግዚአብሔር ይላል በኢየሱስ ስም ከሰው ተጠበቁ። ያለ ጊዜው መሞት የለብን። ሶስተኛው በጣም ደስ ያለኝ ይሄ ቁጥር 31 ነው። በመካከላቸው አልፎ ሄደ ይልና የት ሄደ? ዛ ቁጥር 31 ወደ ገሊላ ከተማ ወደ ቅፍርናሆም ወረደ። ለምን? ቅፍርናሆም ብዙ ያገለገለው ቅፍርናሆም ነው። ለምን? የአገልግሎት ቤዙ የት ነው? ቅፍርናሆም ነው። ለምን? ይሄንን ካርታ ስታጠኑ ነው የሚገባችሁ። ቅፍርናሆም ማለት በታላቁ ባህር
የመርከብ መንገድ አላት። ዕቃ ይወርዳል ይወጣል። ጡረታ ያወጡ ሮማውያን የሚኖሩባት ነች። ብዙ ረቢዎች ያሉባት። ቅፍርናሆም ማለት እንደ ጅቡቲ ልበላችሁ የጨሰች ብዙ ሙቭመንት ያላት ከተማ ነች። ነጋዴ ይመጣል፣ ረቢ ይመጣል፣ ወታደር ይመጣል፣ ሮማዊ ይመጣል እና ብዙ እንቅስቃሴ ተጓዥ ያለው የት ነው? ቅፍርናሆም ነው። ኢየሱስ ቅፍርናሆም ላይ ቆመ። ምን ማለት ነው? በህይወት እንድትጨምር አንደኛ ትኩረት ላይ ተልኳል። 2 ከሰው ተጠበቅ። 3 ገዢ ቦታ ያዝ። ስለ ገዢ ቦታ ነግራቸዋለሁ። እኔን ትምህርት የዛሬ 5 ዓመት አውቄው ቢሆን አሁን ከሆንኩት 20 እጥፍ ጨምር ነበር። በእውነት ነው የምላችሁ። አልገባኝም ነበር። ስለ ገዢ ቦታ አላውቅም። ቅፍርናሆም ላይ በመቆሙ ዝናው በምድር ሁሉ እንዲወጣ ምክንያት የሆነው ያገለገለበት ቅፍርናሆም ገዢ ስለሆነ ነው። መርከበኛ ይዞት ይሄዳል፣ ነጋዴ ይዞት ይሄዳል፣ ወታደር ይዞት ይሄዳል። የኢየሱስን ንግግር የሚሰሙበት ገዢ ቦታ ነው የቆመው ነው የምላችሁ። መብራት አብርቶ እንቅብ ውስጥ የሚያስቀምጠው የለም። ሁሉ እንዲያዩት መቅረዝ ላይ ያኖረዋል። ማብራት ሳይሆን ያኖርከው የት ጋር ነው ነው ጥያቄው። እኔ 2 ዓመት አንድ ሀገር ኖሬ ነበር እና አታምኑ በሳምንት 3 ቀን እንደዚህ እንደ ቁራ 2 ዓመት ነው የጮኩት። ገንዘብ አላቸው፣ ዕውቀት አላቸው፣ ግን 2 ዓመት አንድም ስብከቴን ይቀረጸ የለም። ዛሬ እንኳን ይቀረጻለሁ እዚህ። በኋላ አንድ ቦታ ለስብሰባ ሄጄ ድንገት አገልጋዩ ሲቀር አስተምረን ሲሉኝ 30 ደቂቃ አስተማርኩ። ትምህርቱን ስለወደደው ኮሪደር ላይ ቀረጸኝ። አንዱ ቀረጸኝ፣ ኤዲት አድርጎ ክላውድ ላይ ያስቀምጠኝ በዩቲዩብ ማለት ነው። 2 ዓመት ሙሉ ተናግሬ ያልበዛውት በ30 ደቂቃ ዓለም ሁሉ ባንዴ ሰማው። ከደቡብ አፍሪካ ደወሉልኝ፣ ከዛም ደወሉልኝ። እንዴ ባነንኩ ማለት ነው። እስከ ዛሬ ሕያው ሆና ሰማይ ላይ ተቀምጣለች መልእክቴ። ገዢ ስፍራ ሚዲያ፣ ገዢ ስፍራ ባለስልጣን፣ ገዢ ስፍራ ባለጸጎች። ይሄ ዕውቀት በእውነት አልነበረኝም። በአጭር ጊዜ እንዲበዛና እንዲባዛ የቆምኩበት ቦታ ምንድነው? ስለ ቴክኖሎጂ ዕውቀት አልነበረኝም። አሁን አያት ነው የማገለግለው መካነ ኢየሱስ። አዲስ ቸርች ነች ፕላንት የሆነችው እና አንድ ሴት ምንም አታርጊልኝ ካሜራ ግዢልኝ አልኳት። ገባኝ። ካሜራ ቀላል እኮ ነው፣ ምን ይጠቅማል አለችኝ። የሚጠቅመውን እኔ ነኝ የማውቀው። ገዛች፣ ለቤተ ክርስቲያን ሰጠች። ወጣቶች መጡ፣ እያንዳንዷን ስብከቴን እየቀረጹ ክላውድ ላይ ቁጭ አደረጉ። ገዢ ቦታ እንደ ንስር ከፍ ባለ ቦታ ተቀምጣ የምትነጥቀውን ትመለከታለች። እና በአጭር ጊዜ ስንት ሺህ አሁን ንገሩኝ ስላቸው ከ1 ሚሊዮን በላይ ሰዎች ስብከትን አይተዋል። 1 ሚሊዮን አታምኑ። ለምን? የቆምኩት ገዢ ቦታ ላይ ነው። አሁን እዚህ በመምጣቴ ደስ ያለኝ ከ15-20 ደቂቃ በኋላ እኮ ነው እሄዳለሁ፣ እናንተም ትሄዳላችሁ። የተቀረጽኩት መልእክት ግን 24 ሰዓት በዓለም ሁሉ ያየኛል። አውሮፕላን እየነዳ ያየኛል፣ መርከብ እየነዳ ያየኛል፣ አረብ ሀገር ወጥ እየሰራች ያየኛል። በዩቲዩብ ከተለቀቀ አስገራሚ ቴክኖሎጂ አታው። ሐሰተኞች ነቢያት የተጫወቱ ግን ገና ቸርች ሲከፍቱ እንደምንም ተሟሞተው ቴሌቪዥን ገዙ። አየር ላይ ዳመና ላይ ተቀመጠ። እኔ ጠበንጃ ይዤ መሬት ነኝ፣ እሱ በሚሳኤል አርከፈከፈብኛ። እንዴት ይችላል? አንዷን ምስል ቀርጾ ቅባት ቀብቶ አሻሽሎ ቁጭ አደረጋት። ሰዎች የሚያዩት የተለቀቀውን ነው። እኛ ያለነው የት ነው? መሬት ነን። መትረየስ ይዘ ጀት ከሚያበርጋ እንዴት መዋጋት ይችላል? ከላይ ከዳመና ዘነቡብን እኮ ነው የሚላቸው። አሁን ሜንላይን ቸርች የተባሉ ገና ቴሌቪዥን ቅብጥርሶ ገና እነሱ ጉብ ብለዋል። ከላይ ምን ታደርገዋል? ገዢ ቦታ። ኢየሱስ ቅፍርናሆም ላይ ጉብ አለቀ። ጳውሎስም አገረ ገዡን ሊያሳምነው ይጣጣር ነበር። አንድ በራያሱስ የተባለ ጠንቋይ የጳውሎስን ንግግር እንዳይሰማ ሊያሰናክል ፈለገ። አንተ የሰይጣን ልጅ የቀናውን መንገድ ከማጣም አታርፍም፣ እውር ትሆናለህ አለው። አገረ ገዢውም የጳውሎስን ንግግር ሰምቶ አመነ። ጳውሎስም አገሩን ለቆ ሄደ። ለምን? አገረ ገዢ ቦታ። አየ ሃማ ገዢውን አርጤክስስን ያዘው። መርዶክዮስና አስቴርም ገዢው ሊያነጣጠሩ አለቀ። ዝም ብለህ ኢየሱስ ጌታ ነው ፍጥረትና ታሪክን ይቆጣጠራል ብትል ሃማ ንጉሱን አሳምኖ ጠቅላላ ነው የሚገልህ። መርዶክዮስና አስቴር ዘለው ጉባሉበት። ፍልሚያው ገዢው ቦታ ላይ ነው ማለት ነው።
ኤልዛቤል ከሶሪያ መጣ አካብን ያዘችው። አለቀ። አካብ ይዘጋል፣ መቅደሱ ተዘጋ። ነቢያቶችን ይባረሩ አለ፣ ተባረሩ። አብዲዩ የተባለ ሰው ከመቶ ነቢያት ጋር ተናንቆ እነ ኢዩም ተጨምረው ኤልዛቤልን ተፋልመው ጣሏት። አካብን ማረኩት። ገዢ ቦታ ቤተ መንግስት፣ ገዢ ቦታ ባለስልጣኖች። እኛ እኮ አንዳንዴ የባለስልጣን ተቃዋሚ ነን። እንዲያውም አይደለም ልንጠቀም ገዢ ቦታ ልናውቅ እግዚአብሔር ያስነሳውን ገዢ ቦታዎችን አናቃቸው። ባለጠጎች የት ናቸው? ሌሎች ጋር ናቸው። በሐሰት ይተነብይለታል፣ ቼክ ይጽፍለታል። ያሳደገውና የወለደው ቸርችስ ፋብሪካው ላይ ጸልዮ ያውቅ፣ ቤቱ ሄዶ አልጎበኘው። ፍዝዝ ድንግዝ ስንል ጩልሌዎቹ ላጣርጓቸው። ስብከት ጣቢያ ቤት እንስራ፣ ገንዘብ የለም ትላለህ። ደግሞ ገንዘብ ያለውን ያልተንከባከብከው አጅሬዎች ወሰዱት። ገዢ ቦታ እኔ እንለማመጥ ከሌሎች ይልቅ ስፍራ መሬት እዚህ እያስቀመጥን እንተንቢ ማለት አይደለም። ነገር ግን ቢሆንም እግዚአብሔር የሰጠንን ባለስልጣን በለው ባለጸጋ በለው ገዢ ቦታ በለው ቴክኖሎጂ በለው ለክርስቶስ ክብር ካላዋል ነው መጨመር አትችሉም። ኢየሱስ ቦታውን ተቆጣጠረው ማለት ነው። በዚህ ነገር ብዙ በተናገርኩ ግን አንድ ነገር ጨምሬ ጨርሳለሁ እንዳላበዛባችሁ። በህይወቴ ለማደግ ለመጨመር ከጌታ ምን እማራለሁ? ተልእኮ ላይ አተኩር፣ ከሰው ተጠበቅ፣ ገዢ ቦታ ያዝ። እሺ ተልእኮ ላይ አተኩር በሉ እስኪ ድገሙት። ከሰው መጠበቅ በሉ፣ ገዢ ቦታ መያዝ። በጣም ጥሩ። አራተኛና የመጨረሻው ገዢ ቦታ ከያዘ በኋላ ያደረገውን በሰንበት የሚያስተምራቸው ነበር። ቃሉ በስልጣን ነበርና በትምህርቱ ተገረሙ። በምኩራብም የርኩስ ጋኔን መንፈስ ያደረበት ሰው ነበር። በታላቅ ድምፅ ጮሆ ተው የናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆንክ አውቄአለሁ፣ አንተ የእግዚአብሔር ቅዱስ አለ። ኢየሱስም ዝም በል ከእሱ ውጣ ብሎ ገሰጸው። ስለዚህ አንድ ምኩራብ ሲገባ ያውቁታል። ዝም በል አንተ ርኩስ መንፈስ ይለዋል። ሌላስ ቦታ ደንቆሮ መንፈስ ይለዋል። እና ኢየሱስ ጎባጣ መንፈስ፣ የድካም መንፈስ ስምና ተልኳቸውን ያውቀዋል። አሁን እኮ አያት ያለው ጅኒና እዚህ ያለው ጅኒ አንድ አይደለም። ታውቃላችሁ፣ ሰይጣን አንድ ነው፣ አጋንንት ብዙ ናቸው። እንደ እግዚአብሔር በሁሉ ቦታ ስለሌለ ባሰማራቸው አጋንንቶች ነው መረጃ የሚኖረው። ስለዚህ እዚህ አካባቢ ያለው አለቃ እኔ አላውቀውም፣ እናንተ ታውቁት። የአያቱን አውቀዋለሁ፣ በደንብ ነው የማውቀው። እና ኢየሱስ ወደ አንድ ምኩራብ ሲገባ ይሄማ የድካም መንፈስ ነው፣ ይሄማ የዝሙት መንፈስ ነው፣ ይሄማ የጎባጣ መንፈስ ያውቃቸዋል። አንተ ደንቆሮ አውቄሃለሁ ይለዋል። ኃይለኛው ካላሰርከው ቤቱን መበዝበዝ አትችልም። ሐዋርያቱንም ኑ እንሂድ አላቸው። ወደ ጌርጌሳኖን ወደ መቃብር ስፍራ። ዛሬ ደግሞ ለሙታን ነው እንደሚሰብከው ሳይሉ አይቀሩም። ኢየሱስ ግን ምክንያት አለው። ወደ ከተማ ሳይሆን ሄደው ወደ መቃብር ስፍራ ነው። በዛም አንድ ራቁቱን የሚሄድ ሰንሰል የሚበጥስ ሰውን የማያሳልፍ ሰው ነበር። የልዑል አምላክ ልጅ ያለ ጊዜ ልታጠፋ የመጣ ማማውን ዝም በል፣ ስም ማን ነው አለው። አሁን ኢየሱስ በመረጃ ይኖራል። ማመሆኑን እኮ ያውቃል። ለሐዋርያቱ ትምህርት እየሰጠ ነው። ሌጊዮን ነን አለው። ሌጊዮን ምን ማለት ነው? ሌጊዮን የሮም ክፍለ ጦር ስም ነው። አንድ ሌጊዮን 17,000 ወታደር አለው። እኛ ጋር ሻለቃ ምናምን እንደሚሉት አንድ ይመስላችኋል? 17,000 ጋኔን አለበት። እና ልቀቃለው። አሳማዎች ውስጥ ገቡ፣ ባህር ገቡ፣ ወደ ልቡ ተመለሰ። ወይ ጌታ ሆይ ልከተልህ አለው። አይ አትከተለኝም፣ እግዚአብሔር ያደረገልህን ለዘመዶች ለቤተሰብህ ንገራለሁ። ሌጊዮን ያደረብኝ ሰው 2-3 ቀን ካንተ እንኳን ስልጠና አልወሰድኩ፣ እንዴት ብዬ ነው የምሰብከው እንዳትለኝ። ኃይለኛው ስለታሰረ ቀላል ነው። ኢየሱስ አዳነኝ ካልክ 10 ሰው ወደ ቸርች ይጨመራል። ለምን? ኃይለኛው ታስሮልሃል። እኛ ጋር ስንሄድ ቸርች ጌታ ሲተክል
ኮንፈረንስ እናርጋሉ፣ አይቻልም አሉ። እሺ ዋንቷን እንመስክራሉ፣ አይቻልም። እና ምንድነው የምትፈልገው? የአያት ገዢዎች እነማን እንደሆኑ በጾም ጸሎት መረጃ አምጡልኝ አልኳቸው። እሳት የበሉ ማላጆች 21 ቀን። ማን ነው አለቃው? ጌታ ሆይ 3 ተራራ ላይ የተቀመጡ ጠንቋዎች ስማቸውን ቁጭ አድርጉት። የት አካባቢ? እዛ ተራራ ላይ እከሌ የተባለ መንፈስ አለ፣ እከሌ የተባለ ነው። አዎ ሚሳኤል ወደ ተራራ ላይ በኢየሱስ ስም ውረድ። ለቀቅንበት አልኳችሁ። 24 ሰዓት ተቃጠል፣ አልቻለም። እና አንደኛዋ በአካል መጣች። ጌታዬ መተት ድግምቱ እንዳይሰራ እንቅፋት ሆናልና እንበቀልሃለን አለች። አባክሽ ሞክሪ። እንዲህ ስትለኝ ማነደድን አልኳችሁ። በኢየሱስ ስም ውረድ ስንለው ጠባለው። እኛ ሞት አላልነው። እጅ አልሰጥ ሲል ሄደ። ሁለተኛው ለቀቀ ስፍራ፣ መስራት አልቻለም። ሶስተኛው አስቸገረን። ለብዙ ዓመት በሰንሰለት ታስሯል፣ ይንፈራገጣል። በራእይ እናየዋለን። ለቀቅንበት የጌታን ስም፣ እሱም አልቻለም። ለቀቃታው። አየራችንን ነፃ አረግነው። አሁን ሽንኩርት ልትገዛ በአያት መካነ ኢየሱስ ወደ ገበያ ስትሄድ ወደ ቤት ወደኛ ቸርች ትገባለች። ምንድነው እዚህ ቤት ያለው ነገር? ገና ስገባ ደስ ይለኛል። ሐሳቤ እኮ ሌላ ቦታ ላይ ነበር፣ ገባው እዚህ። ምንድነው ጉዱ? ታስሮልሽ ነው። ታሰረልሽ። በቃ ኃይለኛውን ስናስረው ሰዎቹ ነፃ ወጡ። አታምኑ። አሁን 5 ዓመታችን ነው። 1100 አባል አለን። 300 ህፃናት አሏታው። ከስብከትም ከሰዎችም አይደለም። ገባን። የዛን ክፉ ገዢ እንዳይሰራ የጸሎት ቡድኖች አወረዱት። ወደማይጸልዩት ይጠጋጋል። በቃ እንደዛ እኮ ዳንኤል የኔና አባቶቼን ኃጢአት ይቅር በል ትላለህ። 21 ቀን እኮ ሞላ። እናስ በኃጢአት እኮ ምክንያት አይደለም፣ ገና በመጀመሪያው ቀን የተሰማ። ታዲያ ለምን ዘገየ? የሜዶንና የፋርስ አለቃ እኮ ነው። ማን ነው ሜዶን? አታውቅም? እንዲህ አለቃ እኮ አለ። የሜዶን አለቃ አለ አየር ላይ፣ የፋርስ አለቃ አለ። የመላእክቶች አለቃ በጦርነቱ ባይረዳኝ እኔ ራሱ መምጣት አልችልም። እና እንዴት ልጸልይ? የሜዶን መንፈስ ውረድ ብለህ አግዘን እንጂ ብራዘር፣ አንተ በኃጢአት ብቻ ነው የሚመስልህ እንዴ? ውጊያ እኮ ይባላል ከመናፍስት ጋር። በኋላ 1 ቀን ያለው 10 ቀን ያለው በኋላማ ኤክስፐርት ሆነ ዳንኤል። አየህ፣ አንዳንድ እኮ እንዳታድግ ያደረገሽ አየህ ክፉ ጅኒ ሊሆን ይችላል። ሰልይ ጎረቤትሽን እና ተብታቢ ደጋሚ ካለ አየህ ስለላ ታረግና ከአባት እናቴ መጣ አንተ ውቃቢ በኢየሱስም ትለዋለህ። ይለቃል። ስትቀጠቅጠው መንገድ ይለቃል። እጮኛ ይዘሽ ልታገቢ ስትይ እምቢ ይላል። ታረግሽና ልትወልጂ ስትይ አይሆንም። ትነግዳለህ። አይሳ ምንድነው ብለህ ታለቅሳለህ። መሳሪያን ቀይረው። መብዛት ላይ የቆመ አጋንንት ይወድቃል። ስልጣን እኮ አለ በእውነት። ልቀቅ ትለዋለህ፣ ይለቃል። ተቃወመው። ከሰው ትጠበቃለህ፣ ሰይጣንን ተቃወመዋለህ። ውጣ አንተ ርኩስ መንፈስ ይለዋል፣ ይለቃል። ልቀቅ አንተ ጎባጣ መንፈስ፣ ይለቃል። ጳውሎስና ሲላስ ወደ መቄዶንያ ሄዱ። በዛም አንዲት ገረድ የልዑል አምላክ ባሪያ የመዳን መንገድ የሚነግራችሁ ትል ነበር። ጳውሎስ ግን መንፈሱ ተበሳጨ። ትኩር ብሎ ሲያየው ሰላቢ መንፈስ ነው። የሕዝቡን ጠቅላላ ኢኮኖሚ ያዘው ገረዷ ውስጥ ሆኖ ነው። በጌታ በኢየሱስም ልቀቅ ሲለው ከገረዷ ውስጥ ሰላቢ መንፈስ ወጣ። ከዛ ሄዳችሁ ሪቫይቫል ተነሳ። ወህኒ ቤቱ በሩ ይሰበራል፣ መሬት ይንቀጠቀጣል። እልልታ ነው። ሊዲያ ዳነች። እስካሁን ለምን አልሆነም? ጅኒ በገረዷ ውስጥ ሆኖ ተቆጣጥሮታል። አየህ፣ አንዳንዴ እንደዛ ነው። ስለዚህ አጋንንቶች ቀኑ እስኪደርስ በስራ ላይ ናቸውና አጋንንቶችን ለመቃወም የጦር መሳሪያ መታጠቅ አለብህ ማለት ነው። ስሙና ቃሉ እኮ ተሰጥቷል። ካለዛስ ያዘገይሃል። መንገድ ላይ ይቆማሉ እንዳታድግ። የዚህ ዓለም ገዢዎች አሉ። ስለዚህ ስልጣን ያለ እየጸለይክ ስትቃወም ከሩቅ ነው የሚያይህ። ሊቋቋም አይችልም። በእውነት ነው የምላችሁ። እኔ በህይወቴ ህይወት ምስክርነት ልስጣችሁና አንድ ሰው ባለስልጣን ቢሆንም ተብታቢ ቢጤ ነው፣ ይደግማል። ግን ሚስቱ ጌታን ተቀበለች ማለት ነው። እንደ ቀልድ መሰከርኩላት። ጌታን ተቀበለች። እሷ ሰዓተ ነበልባል ሆነች። ሰውየው በሌላ አይንን ያየኝ። ነይና እስክስታ እንውረድ አግዢኝ። ዘርበላ አንተው ጨፍር፣ እኔ ክርስቶስ ነኝ አለችው። ነይ ደን አረቂያችንን ለጋ፣ አንተው ለጋ። እኔ
ክርስቶስ ነኝ። ሚስቴን አልጫ ያረገብኝ ማን ነው አለ። ነገሩት። አንድ ቀጫጫ ሰው አለ፣ እሱ ነው ደፋዋለሁ አለ። እኔ አልሰማውም ይሄን ሁሉ እና ጠንቋይ ቤት ሄዶ ግደሉልኝ እኔ ፈለግከውን እሰጣለሁ ብሎ ተማምሏል ለካ። በኋላ ስጸልይ ጥቋቁር ሰዎች ጦር ይወረውሩብኛል፣ ይንከባልላል። ጦር ይወረው ምን ሆነ ነው አልኩት። አንዱ በጸሎት ውስጥ አቶ ከሌ እንድንገልህ ልኮን ነው አለኝ። ኧረ አቶ ከሌ ከኔ ጋር ጉዳይ ያለው እንዴ አልኩ እና አልነገርኳትም። ለምን ትጣላዋለች። በኋላ ከለታት አንድ ቀን አረ ባሌ ስላንተ ስለምነግረው እስኪ ያ ወንጌል የመሰከረልሽን እራት ልጋብዘው ብሎሃል እና እራት ተጋብዘሃል በባሌ አለች። ባልሽ እኔን እራት ጋበዘኝ? አዎ መጣሁ። እኔ አልነገርኳት። ከረባቴን ሽክ አድርጌ ጸልዬ ሄድኩ። ቤቱ ቤተ መንግስት ይመስላል እና ገና ሲሄድ እንኳን ደህና መጣህልኝ። እንዴ ጋብዞኝ ምን ያኮሳትረዋል? እንኳን ደህና ጠብቀኝ አለቀ። በኋላ አይኑን እንዳፈጠጠብኝ በላው፣ ቡና ጠጣው፣ ወጣው። በእውነት እላችኋለሁ አልገባኝም። ለካ እሱ የጠራኝ ለአጋንንቱ ስለገበረ በእኔ ላይ ምልክት ለማየት ፈልጎ ምንም አልሆንኩም። ጸልዬ በላው። ከዛ ተንደርድሮ እንድትገለው በገብርልህ ከረባት አስሮ ራቴን በላለሁ እና ጠንቋ ያለውን የገረመኝ በኋላ አይ የሚገርምህ ልገለው ሰራዊቴን ልኬ ነበር፣ ግን አይደለም ሊገሉት ሊያዩት አልቻሉም። ለምን? በመላእክት ተከቧል ልጁ እና የሚስቴና የሷ አምላክ ካንተ ይበልጣል እንዴ ያለው። ሁለተኛ አልሰግድልህም፣ አልገብርልህም፣ የሚስቴን አምላክ አመልካለሁ አለ። በኋላ መጣ። አረ ያ ሰው ራት ልጋብዘው ብሎ ድጋሚ ግብዣ ተጠራው። ቤተሰቡን ሁሉ አትጨነቂ እባክሽ ቁጭ ብለይ ስሚ፣ ልጁ ይረብሻቸዋል። ምንም አይረብሸኝ እኔ ለእናንተ እና የት ጋር ነበር? ድጋሚ ራት ተጠራው ነው የምላችሁ። ራት ተጠራው፣ ቤተ ዘመድ ተጣረ። ምን ጉድ እንደሆነ አላውቅም። ድግስ ደግሶና ተብለሃል። ሄድኩ። እዛችሁ ባለፈው የገላመጠኝ ቦታ ተገናኘን። እንኳን ደህና መጣ ብሎ 90 ዲግሪ እኔም ክብር ሰጥቼ 90 ዲግሪ እንኳን ደህና ጠበቅከኝ። ግን ምንድን ነው ብዬ ሳስብ ይኸውልህ ለሚስቴ እንዳትነገር ንስሐ አለኝ። አይ ንስሐ እኮ ለጌታ እንጂ ለሰው አይደለም። እና የኔ የተለየ ነው። ኦኬ ቶሎ ንስሐን አውርድ። ምንድነው አልኩት። ልገልህ ጠንቋይ ቤት ሄጄ ገብሬ እንኳን ሊገሉ ሊያዩ አልቻሉም። አምላክ ታላቅ ነው አለ። እና ምን አለ አጋንንቱ እዛ የገበርክለት ስለው መላእክት በዙሪያው ሰፍረዋል አለኝ አለ። እኔ መልአክ አንድ ጠባቂ እንዳለኝ ነው የማውቀው። እንደሰፈሩ እሱን የነገረኝ እና መልአክ ዙሪያ ያሉ ዙሪያ ሰፍረዋል ሲል ሰውነቴ ጨመረ እዛው። አሁን እሱ ጌታን ተቀብሎ የቤተ ክርስቲያን ሽማ አገልጋይ ሆኖ በቅርቡ ሄደ ወደ አባቱ እና ምልል ነው ማንም በረሮ ተብታቢ ምንም ሊያደርግ አይችልም። ኢየሱስ ከኛ ጋር ነው። ሂድ ስትለው ንቀል ትነቅለዋለህ፣ የተከልከው ይተከላል። የተሰጠ ስም ታላቅ ነው። ስለዚህ ማንም አዚም ጭኖ እድገቴን ሊከለክል አይችልም። በኢየሱስ ስም ይገልበጥ። እና ዝና የክርስቶስ ዝና የኢየሱስ መዓዛ እንዲወጣ በትዳርሽ፣ በንግድ፣ በትምህርት፣ በአገልግሎት እንደ ፀሐይ እንድትጨምር ምን ላርግ? ትኩረትን ተልኮ ላይ አድርገው ብራዘር። ምን ላርግ? ከሰው ተጠበቃ። ሰውን ሁሉ ሴቭ እያደረግ ከሰው ተጠበቅ። ሶስት ምን ላርግ? ገዢ ቦታ ላይ ያዛ ጨምር። ገዢ ቦታ ላይ ምን ላርግ? አጋንንት ተቃውማ። በዚህ ምክንያት እድገት አይከለከልም። የኢየሱስ ዝና በእናንተ ይጨምር። ፊታችሁ ከቆምኩ 1 ሰዓት ሆነ። በእውነት የተሰጠኝም ሰዓት አልቋል። ግን ልጸልይላችሁ ፈልጋለሁ። በዚህ ጉባኤ እግዚአብሔር መልእክት አለው። ልጄ ሆይ አሁን ልክ አይደለም የምትኖረው፣ ገና ትጨምራለህ ይልሃል። በቃ አሁን የተገጠመብህ ድንጋይ፣ የታሰርክበት ገመድ ኢየሱስ በጠሰው። አሜን። እና ኢየሱስ ውበትሽ ይገለጣል። እቴ እጮኛሽ ካደሽ ሶዋት እግዚአብሔር ሌላ እጮኛ አለው። እሱ እንዳለሽ አይደለሽም። በቃ
አለቃ ሰደበ፣ ወላጆችሽ ናቁሽ፣ ክፉ ያልተገራ ቃል ሰዎች ተናገሩብህ እና ተበሳጨህ። ለምን ትበሳጫለህ? ብራዘር እንኳን አንተን እኔን ብለውኛል ይልሃል። ሴቭ አታርገው፣ በልብ አትያዘው፣ ተጠበቅ ከሰው አትጥላቸው፣ ቂም አትያዝባቸው፣ ልብህን ብቻ ጠብቅልኝ። አንተ ተልእኮ ላይ አተኩር፣ የሰውን ነገር ለኔ ተው። ልብ ሰይጣንንስ ተቃውሞ፣ ስታገለግልስ ገዢ ቦታ ወቃ። እንደ ፀሐይ ብርሃን መድመቅ ይሆናል። በእውነት በዚህ ጉባኤ እንደ ትላንት ላትሆኑ የሚያፋጥን ክብር እዚህ ቤት መጥቷል። ስለ ስሙ ቀና ጌታ ሁልጊዜ አንድ አይነት የማያድግ የማይበዛ ህይወት አይፈልግም። አንድ የህይወት ምንጭ፣ አንድ ልዩ ንፋስ እጅሽን ይዞ ወደ ክብር ስፍራ የሚወስድ ወደዚህ ቤት መጣ። ያ እንግዶች ጉልበትህን ሊበሉ ጥቃቅን ቀበሮች ያሰማራ ጋኔን በማይረባ በትንንሽ ነገር ዘመንን ሊጨርስ ያለው ዛሬ ተቃጠለ፣ ተወጋ። ዛሬ በሰዎች አድሮ ልብህን ያቆሰለ ልብሽን ያቆሰለ ምን አድርጌ ነው ብለሽ ራስሽን እየወቀሽ ምንም እኮ አላደረግሽም። ክፉዎች እንዲሁ ባህሪያቸው ነው። ለምን ራስሽን ትኮንኛለሽ? ችግሩ ካንቺ አይደለም። ልብሽን ጠብቂ። ስለ እነሱ ጊዜ አትበጅቺ። አንቺ የኔ ነሽ። በምሰራበት ጊዜ ገንዘቤ ነሽ። በሰው ጉዳይ አትክሽብኝ። እግዚአብሔር ይላል አትሸከም ልብሰውን፣ ታገሰው። ሰውን ታገስ፣ ተጠበቅ። በልብ ማስቀመጥ ያለብህ የእግዚአብሔርን ተልእኮ ነው። አንተ የኔ ነህ። የማይረባ ምናምንቴ ሰው ሁሉ ውስጥ ለምን ታስቀምጣለህ? አውጣው፣ ኃይልህ ይጨምራል። 4 ክፉ መናፍስቶች መቃወም ስትችል፣ መገሰጽ ስትችል፣ ማባረር ስትችል፣ መስቀሌ ነው እያልክ የአባት እናቴ ዕዳ ነው እያልክ ቁጭ ትላለህ እንዴ? አይደለም። ዛሬ ኢየሱስ ወጋቸው። በማታቀው በምታቀው መንገድ ላይ የቆሙ አለቆች፣ ባለስልጣናት፣ ገዢዎች የተባሉ ተብታቢ፣ ደጋሚ፣ መጽሐፍ ገላጭ፣ ኮከብ ቆጣሪ፣ ሙታን ሳቢ ሁሉ የደብተራ መንፈስ በኢየሱስ ስም ተገለበጠ። በአንተ ላይ አይሰራም።